يا أمي الله كفر القوة قرآن ولاي للناس كبر ستوال كمل بلاي ساعات بلاي يا بلاك ساعات نرسل بسا ምንም ቢቸግራት ልጇን የማትረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ አልሐምዱሊላህ። ተረጅም ጊዜ በኋላ እስቲ ዛሬ ብቅ ብያለሁኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት የቴምር ኬክ አሰራር ነው። በጣም ያኔ ለየት ያለ የተምር ኬክ ማለት ነው። በጣም ተበልቶ የማይጠገብ ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ፣ በተሰብ አዲስ ያልሆናችሁ ደግሞ ላይክ ሼር እያረጋችሁ አበረታቱኝ ማለት ነው። እስኪ እንግዲህ ወደ አሰራሩ እንሂድ። يا أمي الله كفر القوة بقرآن ولاي للناس كبر ستوال كمل بلاي ساعات بلاي يا بلاك ساعات نرسل بسا ምንም ቢቸግራት ልጇን የማትረሳ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ ይኸው አሁን መጀመሪያ ሱሱን ነው እየሰራሁኝ ያለሁት። ሱካር ነው ይሄ፣ አንድ ብርጭቆ ሱካር። እሱን ነው አሁን እያቀለጥኩ ያለሁት ማለት ነው። ያው ቀልጧል ኑሮ እንዲያያር እሳቱን ቅንስ ታረጉና ማለት ነው ሱካሩን የምታቀልጡት። ምክንያቱም እሳቱ ተበዛ ሱካሩ ይማረራል፣ ያራል። እሺ ይሄው አሁን አያችሁት ሙሉ ለሙሉ እንትን ብሏል ማለት ነው፣ ቀልጧል። ከዛ ምን አረግበታለሁ መሰላችሁ? አይታ ዝብደ አረግኩበት። ከዛ እንትን እንዳይል ቶሎ አማስለዋለሁ። 200 ግራም ነው ዝብደው ማለት ነው። ከዛ ደግሞ ገሽጣ አረኩበት፣ አንድ ገሽጣ። ይሄው ገሽጣውን በደንብ እንትን አልኩት። አሁን ደግሞ ወተት አረግበታለሁ፣ ትንሽዬ ወተት ማለት ነው፣ ብዙም እንዳይበዛ ትንሽ፣ ቢያንስ ሩብ ኮብ ማለት ነው። ወተት እዚህ ጋር እንግዲህ 2 እንቁላልና 1 ካሳ ሱካር አድርጌ ፈጭቻለሁ። አሁን ደግሞ ግማሽ ካሳ ዘይት አንድ ካሳ
ወተት ማለት ነው። በዘበድም መስራት ትችላላችሁ። እኔ ግን ያው በወተት ነው የሰራሁት። ይወጣል። እሺ ይሄው ከዛ ምንድነው የምንጨምረው? ተምሩን ማለት ነው። ይኸውላችሁ እዚህ ጋር ነው ተምር። ያው የተፈጨ ተምር ነው። በሞቀ ውሃ እንትን ብየው ነው ማለት ነው። የተፈጨ ተምር ነው። በዚህ አንድ ካሳ ሁሉንም እኔ የምለካው በዚህ ነው እና አንድ ካሳ ተምር ነው። ውሃው ደግሞ ግማሽ ካሳ ውሃ። እሺ ይሄው እንትኑን ጨምሬዋለሁኝ። ከዛ ደግሞ ይሄ ደግሞ ምን መሰላችሁ? ሙከሰራት ፍስዱቅ የሚሉት ሙከሰራት እና ገርፋ ነው። የተፈጨ ገርፋ ማለት ነው። ያው እንግዲህ ተምር ኬክ በጣም እንደውም የሚፈልገው ገርፋ ነው እና 2 ማንኪያ በትልቁ በሾርማ ማንኪያ ማለት ነው 2 ነው ያደረኩበት። 2 ማንኪያ ደግሞ ፍስዱቅ። ከዛ እሱንም አብሬ ጨምረዋለሁ ማለት ነው። ይሄው እንግዲህ ተምሩን እንደዚህ አደባልቄዋለሁኝ። አሁን እዚህ ዱቄት ነፍቼ አዘጋጅቻለሁኝ። ዱቄትና ቤኪንግ ፓውደር ማለት ነው። እሱን እጨምራለሁ። ይሄው በቃ እንግዲህ አሁን ሁሉንም ጀህዝ አድርጌ ፎርን ውስጥ አስገባዋለሁ ማለት ነው። አሁን እንግዲህ ፎርን ውስጥ ደግሞ ለስንት ሰዓት ነው መሰላችሁ? ለስንት ደቂቃ? ለ40 ደቂቃ ነው የሚቀመጠው። ከ40 ደቂቃ በኋላ እንገናኝ። ይኸውላችሁ እንግዲህ ከ40 ደቂቃ በኋላ ኬካችን ይሄንን ይመስላል ማለት ነው። እሺ ይሄ ያው ይሄ ነጭ ነጩ ምንድነው? ዝብደና ትንሽ ዱቄት አድርጌበት ነበር እናንተ ነው ጋር ያ ነው እላችኋለሁ። ያቀለጥነው ስኳር ደግሞ ይሄው። ከዛ ምን እናደርጋለን መሰላችሁ? ላችሁ እንግዲህ ተበልቶ የማይጠገም ማለት ነው። ተምር ኬክ ተበልቶ የማይጠገም ነው ለመናገር። ቀለል ያለ ለየት ያለ ዋው እሺ ይሄ ደግሞ እንትን ነው እስዱቅ። እሺ ዋው እንግዲህ የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ቪዲዮውን ተወደዳችሁት ላይክ፣ ሼር አድርጉ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ማለት ነው። ለዛሬ ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ኡሚ አላህ ከፍ አድርጎ በቁርአኑ ላይ ለእናት ክብር ሰጥቷል ከምንም በላይ። ሳትበላ ያበላች ሳትለብስ አልብሳ ምንም ቢቸግራት ልጇን የማትረሳ አቤት እናትነት ሚስጥሩ ረቂቅ
የሌለበት ፍቅሩ የማያልቅ